ራሴን ላስታወቃችሁ ትንሽ። እኔ የተወለድኩት ደሴ ሰኞ ገበያ የሚባል አካባቢ ነበረ። ነገራቶች እናንተም እንደምትፈልጉት ምናምን ሊሆን ይችላል፣ ግን ያው የሰው ልጅ ባሰበው አይልም ባሰበው አይሆንም እና ቻልኩት መጠን እሱን ለማሳመን እየሞከርኩ ነው። እንዴት ናችሁ? ሰላም አለይኩም ያ ጀማአ፣ ደህና ናችሁ ወይ? ኢክራም እባላለሁ። ዛሬ በራሴ ዩቱብ ቻናል መጥቻለሁ እና እንዴት ናችሁ? እንኳን ደህና መጣችሁ። ሁላችሁም በሰብስክራይብ ጀምሩ፣ ምክንያቱም ጀማሪ ነኝ፣ ገና ከዜሮ ነው የጀመርኩት እና እንዴት ናችሁ? ደህና ናችሁ? ዛሬ በአዲስ ቻናል በለየት ባለ አለባበስ፣ በወሎ ባህል፣ በሀገሬ ባህል አለባበስ መጥቻለሁ። ሁላችሁም በሰብስክራይብ በማድረግ እንደምትቀበሉኝ ተስፋ አደርጋለሁ። ደህና ናችሁ? እንዴት ናችሁ? መቼም በኢሳምና ኢክራም ቻናል ታቆኛላችሁ እና የተወሰናችሁት ማታቆኝ ኢክራም ሽመልስ እባላለሁ። ራሴን ላስታወቃችሁ ትንሽ። እኔ ስሜ ኢክራም ሽመልስ ይባላል። የተወለድኩት ደሴ ሰኞ ገበያ የሚባል አካባቢ ነበረ። ከዛ በኋላ ያደግኩት ከ3 ዓመት በኋላ አዲስ አበባ ነው ያደግኩት። በቃ የቀረው ሌላ የማታውቁት ከሆነ ይሄን ልንገራችሁ ብዬ ነው። የቀረውን ታውቁታላችሁ ሌላውን ብዬ አስባለሁ። እና ዛሬ ወደ ራሴ ቻናል ኢክራም ቲዩብ በቢግ ቻናል መጥቻለሁ እና በራሴ ቻናል ልመጣበት የቻልኩት ነገር ምክንያት ምንድን ነው? ብዙ ጊዜ በቃ የራሴ በቃ ምንድን ነው የራስሽን አካውንት ክፈቺ ምናምናም ትሉኛላችሁ አብዛኞቻችሁ እና የራስሽን ቻናል ክፈቺ፣ የራስሽን አካውንት ክፈቺ ምናምናም ትሉኛላችሁ እና በጣም ብዙ የምትወዱኝ ሰዎች እንዳላችሁ አውቃለሁ። አለ ሂደትልኝ በጣም 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 የማመሰግነው። ሀገር ውስጥ ያላችሁ ሆነ ከሀገር ውጭ ያላችሁ በጣም የማመሰግነው። ለእኔ ከሚገባኝም በላይ ነው የምትሰጡኝ ፍቅርና አክብሮት እና አልሐምዱሊላህ የሰው ውዴታ የሰው ፍቅር ስላለኝ እና በጣም ደስተኛ ነኝ። የራሴን አካውንት አንደኛ የከፈትኩት ምክንያት ብዙ ሰው የራስሽን አካውንት ክፈቺ ምናምናምን ስለሚል እስኪ ለምን የራሴን አልከፍትም? አንዳንዴ ደግሞ በራሴ ሳይድ ያሉትን ነገሮች መቅረጽና ማስተላለፍ የምፈልገው ነገር ሲኖር ለምን በራሴ አካውንት ላይ ፖስት አላደርግም በሚል ሀሳብ ነው እና ዛሬ የመጣሁት ያው ከኢሳም ጋር አብረን እንደምንሰራ ታውቃላችሁ እና አብዛኛው የሚፖሰተው በኔና በሱ ቻናል የነበረው ቻናል ላይ ነው። ግን አንዳንዴ አሁን ከእሱ እውቅና የሆኑ ስራዎች ምናምን ስሰራ ግዴታ እሱ መኖር ከሌለበት ምናምን የምሰራው ቪዲዮ ላይ የለም የራሴ ፐርሰናል የሆነ እንቅስቃሴ ምናምን መቅረጽ ስፈልግ ምናምን ለመፖሰት አሁን ያለሱ ይደብረኛል እና ለዛ ለምን አካውንት አልከፍትም እና እስኪ ያለው እናንተ ምላሽ ማይቼ ከዛ ብቻዬን አንዳንዴ የሆነ ሌላ ነገር ምናምን መስራት ሲኖርብኝ ለምሳሌ ሂጃብ ቲቶሪያል ምናምን አጠማጠ ምናምን የምትሉ ያላችሁ ምናምን እንደሱ አይነት ነገሮች ለመስራት የራስ አካውንት ያስፈልጋል ግዴታ እና ለዛ ብዬ ነው የከፈትኩት። ኢንሻላህ ደግሞ አታሳፍሩኝም ብዬ ተስፋ አደርጋለሁ። የቻላችሁ ሰዎችም ቲክታክ ላይ የሚሆን ምናምን በቃ እንዲደርሰው እንዲያውቅ ምናምን የራሴ አካውንት እንደሆነ እንዲያውቅ ሰብስክራይብ እንዲያደርጉ ምናምን ሼር አድርገው እና ኢንሻላህ ነገሮች በራሳቸው ጊዜ ይስተካከላል። በኔና በኢሳም ሳይድ ያለው ነው የምላችሁ። ነገሮች በራሳቸው ሳይድ መስተካከል ሲኖርባቸው በራሳቸው ጊዜ ይስተካከላሉ ብዬ ተስፋ አደርጋለሁ። በቻልኩት መጠን የማይቆጨኝን ነገር ለማድረግ ምናምን እየሞከርኩ ነው። እኔ ብትረዱኝ ያላችሁ አንዳንዶቻችሁ ደግሞ ካላችሁ ሙሀባ አብረን እንድንሆን ምናምን ከፈለጋችሁ ሙሀባ የተነሳ በጣም እንትን ትላላችሁ እና ኢንሻላህ አላህ ካለው ነገራቶች እናንተም እንደምትፈልጉት ምናምን ሊሆን ይችላል። ኢንሻላህ አይታወቅም። ግን ያው የሰው ልጅ ባሰበው አይሆንም እና እኔ ህይወት ወደ ላሰብኩት መንገድ ወስደኛለች። የዛሬ 2 ዓመት አካባቢ ላይ ራሴን በዚህ ቦታ ላይ አላስበውም ነበረ። እንደዚህ አይነት ነገር ውስጥ ገባሉ ብዬ አላስበውም ነበረ። ዛሬ ላይ ደግሞ ያለሁት ደግሞ ማጠብቀው ብዙ ሰው የማይጠብቀው ቦታ ላይ ነኝ ያለሁት እና ያው እኔ በቻልኩት መጠን ነገሮችን ለማስተካከል ባላንስ ለማድረግ ምናምን እየሞከርኩ ነው። በራሴም በኩል እኔንም የማይጎዳኝ ነገር፣ ሰው የማይጎዳውን ነገር፣ ቤተሰቤንም ማላሳዝኑበት ነገር ለማድረግ እየሞከርኩ ነው። ምክንያቱም መቼም አብዛኞቻችሁ ታውቁታላችሁ የቤተሰብ ነገር ከባድ ነው። ቅድሚያ ለቤተሰብ መስጠት አለብን። ቤተሰብ ያልወደደው ያልፈቀደ ነገር አይሆንም እና በቻልኩት መጠን
እነሱን ተቃውሜ ወይም ደግሞ እነሱን ረግጬ ሄጄ ነገ ላይ የሆነ ነገር የሆነ መጥፎ ነገር ቢደርስብኝ ወይ ይሆናል ብዬ ያሰብኩት ነገር ባይሳካና ድጋሚ ወደ ቤተሰብ መመለስ እንኳን ቢፈልግ ትንሽ ይከብዳል። ያው ከመጀመሪያው ምናምን የሚባል ነገር አለና ለዛ ነው በቻልኩት መጠን ለአባቴም ለማስረዳት ሞክሬያለሁ። በዛኛው ቻናል እንደነገርኳችሁ ያው እሱም ብዙም እውቀቱም ስለሌለው ባይዘዌ እንደዚህ ዩቲዩብ ምናምን አይሜ አባትና እንደውም ቲክቶክ አንዳንዴ ምናምን ቤት ምናምን ካሳዩት ነው የሚያየው እና ብዙም አያውቅም የኔና የኢሳምን ነገር።